ከዚህ በኋላ የሚሰራው ወንጀል አይጎዳውም። ማ ዐላ ዑስማን ማ ፈዐለ በዕደ ልየውም የፈለገውን ይስራ። ነቢዩ ዓለይሂ ሰላቱ ወሰላም ከሩሞቹ ጋር የመጀመሪያ ያረጉት ፍልሚያ አለ። ገዝወቱ ሙዕታ ላይ ኻሊድ ሰራዊትን ይዞ ተመለሰ። ሩሞቹ ሙስሊሞችን እንደሚዘምቱ ሲታሰብ መልእክተኛው ዓለይሂ ሰላቱ ወሰላም አሁን ከአረብ ውጭ የሆነ ጠላት መጥቶብናል፣ ሰራዊት ላስታጥቅ ብለው ተነሱ። ይህን ዲን ለማጥፋት ያልተሞከረ የለም። ከመነሻው ሊያዳፉ ከዛም ሰራዊት አደራጁ። ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው። ፈረስ የለም፣ ግመል የለም፣ ጦር የለም፣ ጋሻ የለም። ምን ያርጉት? ሚንበራቸው ላይ ወጡና መን ዩጀሂዙ ለና ጀይሽ አልዑስራ ሰራዊቱን ማን ነው የሚያስታጥቀው? እናንተ ባለ ሀብቶቹ ያሉ። ወደ ተቡክ ለመሄድ 700 ኪሎ ሜትር ፊ ሐርን ሸዲድ ወሰፈሪን በዒድ ወዐዱውን ቀዊይን ዐኒድ ከባድ ተፋላሚ የሩም ጦር ነው ያለው። ሰፈሩ ሩቅ ነው፣ ፀሐይ ነው፣ መጓጓዣ ያስፈልጋል። ዑስማን ተነሳን የአላህ መልእክተኛ 100 አላቸው ግመል ቢአሕላሲሃ ወአክታቢሃ አላቸው። 100 ግመል አሕላስ ማለት ጀምዕ ሕልስን አሕላስ ማለት ለጦረኛ ሰይፉ፣ ጎራዴው፣ ጋሻው ሁሉ ነገሩ ትጥቁ አሕላስ ይባላል። አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው። ልብሱ፣ ምግቡ ምናምን 100 ግመል ከነሙሉ ትጥቁ አላቸው። ልብ በሉ 100 መኪና ማለት 100 መኪና የሚሰጥ ባለ ሀብት አለ። እንዲህ ቆራጥ ይሆናል ለአኺራው የሚያሻግር። ነቢዩም ሰለላሁ ዐለይሂ ወሰለም አላሁመ ከዑስማን እኔ ወድጃለሁ አንተ ውደዳ። መረቀን ዑስማን የአላህ መልእክተኛ 100 ጨምሬያለሁ አለ። አላህ ወይ እኔ ከዑስማን ወድጃለሁ አንተ ውደዳሉ። የአላህ መልእክተኛ ሌላ 100 ጨምሬያለሁ አለ። ከነሙሉ ትጥቁ ነቢዩ በጣም ደስ አላቸው። ዞር አለና 1000 የወርቅ ሳንቲም ይዞ መጣ። እጃቸው ላይ አፈሰሰው። ነቢዩን ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ይሄን የወርቅ ሳንቲም አነሱላህ እያገላበጡ ማ ضر ዑስማን ማ ፈዐለ በዕደ ልየውም የፈለገውን ይስራ፣ ከዚህ ሐሰና ጋር የሚጋፋ ወንጀል አይመጣም። መረቀን ዑስማን። ከዛም ተመለሰና 300 ላይ ቆመ፣ 900 አደረሰው። 50 በሬ ጨመረበት። የሰጠው ማለት የሰራዊቱን አብዛኛውን ፓርት የሸፈነው አንድ ባለ ሀብት መልቲ ቢሊዮነር ዑስማን ብኑ አፋን